ቃል አብረን እንድንመለከት ይህን ጊዜ ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ። የእግዚአብሔር አምላካችን ስም ከዘላለም እስከ ዘላለም የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ሰይፍ ያለው ሰልፈኛ እንሁን በሚል ሐሳብ ባለፉት ዓመታት ለረጅም ጊዜ ስንካፈል የነበረው ቃል በተለያዩ ምክንያቶች ተቋርጦ ነበር። ዛሬ ደግሞ ከዛሬ ጀምሮ ሐሙስ እንግዲህ እንደ እግዚአብሔር ፍቃድ ከ1 PM ጀምሮ በካንሳስ አቆጣጠር አብረን ትምህርታችንን እንጀምራለን ማለት ነው። ለትምህርታችን መግቢያም የሆነንን ቃል አነብና ከዛ በቀጥታ አብረን ጸልየን ወደ እግዚአብሔር ቃል እንሄዳለን ማለት ነው። እግዚአብሔር የተባረከ ይሁን። የሚያስተምረን ደግሞ የእግዚአብሔር መንፈስ ከኛ ጋር ስላለ እግዚአብሔር ያስተምረናል። እግዚአብሔር ቃሉን ደጆች ይከፍትልናል። በዚህ በመጨረሻው ዘመን የእግዚአብሔርን ቃል ያስጣለንን ጠላት እግዚአብሔር አምላክ ይበቀልልናል ማለት ነው። እግዚአብሔር የተመሰገነ ይሁን። አንደኛ ሳሙኤል ምዕራፍ 13 ከቁጥር 19 እስከ 23 ያለውን ቃል አነብና በቀጥታ ወደ እግዚአብሔር ቃል አብረን እንገባለን። አንደኛ ሳሙኤል ምዕራፍ 13 ከቁጥር 19 ጀምሮ ሕያው የሆነው የእግዚአብሔር ቃል እንዲህ ይላል። ፍልስጤማውያንም ዕብራውያን ሰይፍና ጦር እንዳይሰሩ ብለው ነበርና በእስራኤል ምድር ሁሉ ብረት ሰሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭዱን መጥረቢያውንና መቆፈሪያውን ይስል ዘንድ ወደ ፍልስጤማውያን ይወርድ ነበር። ለማረሻው ጫፍና ለመቆፈሪያው ዋጋው የሰቅል ከ3 እጅ 2 እጅ ነበረ። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የሰቅል ከ2 እጅ 1 እጅ ነበረ። ስለዚህ በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም። ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። የፍልስጤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ ይላል። እግዚአብሔር የተመሰገነ ይሁን። በሰልፍ ቀን፣ በጦርነት ቀን ለጦርነት የወጣው ሕዝብ ሰይፍም ጦርም አልያዘም ነበር። ምክንያቱም ፍልስጤማውያኖች በደናው ጊዜ እስራኤላውያኖች ብረት እንዳይሰሩ ከልክለው ስለነበረ በእስራኤል ዘንድ አንድም ሰይፍ ያለው ጦር ያለው አልተገኘም። በሰይፍ ቀን፣ በጦርነት ቀን ለጦርነትና ለሰይፍ የወጣው ሕዝብ ሰይፍ አልያዘም ብቻ ይላል መጽሐፍ ቅዱስ። በሳኦልና በዮናታን እጅ ሰይፍ ተገኘ ይላል። ሰይፍ ያለው ሰልፈኛ እንድንሆን እንጸልያለን። መኖሪያችን የዘላለም አምላክ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አባት ሆይ አንተ ትልቅ አምላክ ነህና ዛሬም ደግሞ ከእኛ ጋር እንድትሆን የቃልን ደጆች እንድትከፍትልን፣ ምስጢራትን እንድትገልጥልን፣ ልትናገረን የወደድከውን ሁሉ ሳትከለከል እንድትናገረን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ቃሉን ላከ ፈወሳቸውም፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ ቃልህን ልከህ የምትፈውስ፣ ቃልህን ልከህ ነፃ የምታወጣ፣ ቃልህን ልከህ ቀንበር የምትሰብር አምላካችን እግዚአብሔር ሆይ ዛሬም በዚህ በፌስቡክ ፔጅ ላይ እንድትናገረን፣ የቃልህን ደጆች እንድትከፍት፣ ሕዝብህን እንድታስታጥቅ፣ የጣልነውን ነገር እንድናነሳ እንድትረዳን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ያለነው ጦር ሜዳ ውስጥ ነው ያለነው። የምንጋደልበት ደም እስከ ማፍሰስ ድረስ ከኃጢአት ጋር፣ ከሰይጣን ጋር፣ ከዓለም ጋር፣ ከሥጋችን ጋር የምንጋደልበት ዘመን ላይ ነውና በጌታ በኢየሱስ ክርስቶስ ስም ሰይፋችንን እንድናነሳ፣ ሰይፍ ያላቸው የኢየሱስ ክርስቶስ ሰራዊት እንድንሆን እንድትረዳን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባቶ ይሄንን መልእክት አሁን የሚሰሙ በኋላም የሚሰሙ ሁሉ የቃልህ መንፈስ ያገኛቸው። ስለ ሁሉም እናመሰግንሃለን። ቀሪውን ጊዜና ሰዓት ባርክልን። የትኛውም የአጋንንት አሰራር በናዝሬቱ በጌታ በኢየሱስ ስምና ሥልጣን የተመታ ይሁን። ምክሩ ሁሉ የፈረሰ ይሁን። አባ ስለ ሁሉም ተባረክ። ቀሪውን ጊዜና ሰዓት ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ በሳኦል ዘመን ፍልስጤማውያኖች ከእስራኤል ጋር ይዋጉ ስለነበረ፣ ፍልስጤማውያኖች ደግሞ እስራኤልን ይገዟቸው ስለነበረ ትእዛዝ አውጥተው ነበር። ማንም ሰው
የጦር መሳሪያ እንዳይኖረው፣ ብረት ሰሪ እንዳይኖር ብለው በእስራኤል ዘንድ ከልክለው ነበረ። ይሄ የተከለከለው ሕዝብ ደግሞ ለጦርነት ሊዋጋ ሲመጣ ፍልስጤማውያን መሳሪያ ይዘዋል፣ ሰይፍ ይዘዋል፣ ጦር ይዘዋል። እስራኤላውያን ግን ለሰይፍ የመጣው ለጦርነት የመጣው ሕዝብ ሰይፍም ጦርም አልነበረው። በሳኦልና በዮናታን እጅ ብቻ ሰይፍ ተገኘ ይላል። ወገኖቼ ያለነው የጦር ሜዳን ካለ እግዚአብሔር ቃል ይሄንን ዘመን መሻገር አንችልም። ካለ እግዚአብሔር ቃል ይሄንን ዘመን ድል ማድረግ አንችልም። ስለዚህ ወደ ቀደመው ነገራችን ወደ እግዚአብሔር ቃል እግዚአብሔር ሊመልሰን ይፈልጋል። እግዚአብሔር የተባረከ ይሁን። እንግዲህ ዛሬ በቀጥታ ወደ አቋረጥነው ትምህርት ስለምንሄድ ከዚህ በፊት የነበሩትን ትምህርቶች በፌስቡክ ፔጅ ላይ በዩቲዩብ ፔጅ ላይ ታገኟቸዋላችሁ። ሊንኩን እዚህ ፕሮግራም ከጨረስን በኋላ አንድ ሁለቱን ሊንክ ፖስት አደረግላችኋለሁ። ያንን ሊንክ አገኛችሁ ያለፉትን ትምህርቶች ሁሉ ማግኘት ትችላላችሁ። እግዚአብሔር የተባረከ ይሁን። ዛሬ በቀጥታ እንግዲህ ወደ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ሄደን ያቆምንበትን ትምህርት ፈጠን ብዬ ወደ ዋናው ሐሳብ እገባለሁ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ያለው ላይ እግዚአብሔር ቃል ሲናገር ሐዋርያው ጳውሎስ ለቆሮንቶስ ቤተ ክርስቲያን በጻፈው መልእክት በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ላይ እንዲህ ይላል። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆንሁ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ ይላል። የጳውሎስ ምክር ምንድን ነው? ጳውሎስ የቆሮንቶስን ቤተ ክርስቲያን የሚመክራቸው ምክር ምንድን ነው? ምንድን ነው ሊመክራቸው የፈለገው ነገር? ቁጥር 2 ላይ ተመልከቱ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ ካለ በኋላ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም አለ። For though we live as human beings, we do not wage or we do not fight war according to human standard. New English translation ላይ ነው እንዲህ የሚለው። New International Version ወይም NIV ላይ ደግሞ for though we live in the world, we do not wage war as the world does. በዓለም ብንኖርም እንኳን በዓለም የምንኖር ብንሆንም እንኳን ዓለም እንደምትዋጋው ጦርነትን አንዋጋም። የኛ ጦርነት እንደ ዓለም አይደለም ይላል። ኒው አሜሪካ ስታንዳርድ ባይብል ላይ ደግሞ ሲተረጉሙት for though we walk in the flesh, we do not war according to the flesh. ምንም እንኳን በሥጋ ብንመላለስ እንደ ሥጋ ግን አንዋጋም ብለው ተርጉመውታል። ኒው ሊቪንግ ትራንስሌሽን ላይ ደግሞ we are human ይላል። but we do not wage or fight war with human plans and methods. ሂውማን ብንሆን ሰዎች ብንሆንም ሰዎች ፕላን እንደሚያደርጉትና ሰዎች እንደሚዋጉት አንዋጋም ይላል። የኛ ለየት ያለ ነው የሚለው ሐዋርያው ጳውሎስ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም ይላል። ዓለም እንደምትዋጋው ሥጋ እንደሚዋጋው በዓለም የሚኖሩ ሰዎች እንደሚዋጉት የሰው ልጆች በምድር ላይ ጦርነትን እንደሚያካሂዱት አይደለም የምናካሂደው። ልክ ነው፣ እንደ ሰው ልማድ ነው የምንኖረው። እናለቅሳለን፣ እናዝናለን። አንዳንድ ጊዜ ደግሞ ሲከፋን የምንናገራቸው ንግግሮች አሉ። እንደ ሰው ልማድ ነው የምንመላለሱ። በዚህ ምድር ላይ መንፈሳዊ የሆንን ሰዎች የክርስቶስ ኢየሱስ ተከታይ የሆንን አገራችን በሰማይ የሆነ ድህነትን በጌታ በኢየሱስ ክርስቶስ በማመን ያገኘን አማኞች ሰዎች ነን። መላእክት አይደለንም፣ መንፈስ አይደለንም፣ ሰዎች ነን። ሰዎች ሆነን በዚህ ምድር ላይ ስንመላለስ ግን እንደ ሰው ልማድ አንዋጋም ይላል። እንደ ሰው ልማድ አንዋጋም። For though we walk in the flesh, we do not war according to the flesh. እንደ ሥጋ ፍቃድ፣ እንደ ሥጋ ስትራቴጂ፣ እንደ ሥጋ ፕላን አንዋጋም። አሁን የአሜሪካንና የኢራንን ጦርነት ብንመለከት፣ የራሻንና የዩክሬንን ጦርነት ብንመለከት፣ በተለያዩ ዓለማት ዙሪያ ያለውን ጦርነት ብንመለከት በድሮን ይዋጋሉ፣ በኒውክሌር ቦምብ ያስፈራራሉ። ብዙ መሳሪያዎች አሏቸው። ታንክ አሏቸው፣ መድፍ አላቸው፣ ጥይቶች አሉ። ብዙ አይነት የጦር መሳሪያዎች አሉ። ዩካን ኔሚት ብዙ አይነት የጦር መሳሪያዎችን መጥራት እንችላለን። ሐዋርያው ጳውሎስ
እምንኖረው በሰው ልማድ ነው። እምንመላለሰው እንደ ሰው ነው። እኛ የተለየን ፍጡር አይደለንም። አዲስ ፍጥረት ብንሆንም እንደ ሰው ልማድ ነው የምንመላለሰው። ግን እምንዋጋው እንደ ሰው ልማድ አይደለም። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ላይ ያለውን ክፍል ነው እየተመለከትን ያለ ነው። እንደ ሰው ልማድ አንዋጋም። ለምንድን ነው እንደ ሰው ልማድ ማንዋጋው ይልና ቁጥር 4 ላይ ሐዋርያው ጳውሎስ ምን ይላል? የጦር ዕቃችን ሥጋዊ አይደለምና ይላል። እግዚአብሔር የተመሰገነ ይሁን። በዚህ ምድር ላይ ሰዎች ሲዋጉ ብዙ አይነት የጦር መሳሪያ ይጠቀማሉ። ብዙ አይነት የጦር መሳሪያ ያዘጋጃሉ። ብዙ ሜቶዶች ያዘጋጃሉ። ብዙ ስትራቴጂ ያወጣሉ። በብዙ አይነት መንገድ ጦርነቱን ለማሸነፍ ብዙ ነገር ያደርጋሉ። እኔና እናንተ ግን ይላል ሐዋርያው ጳውሎስ የምንዋጋው በሰው ልማድ አይደለም፣ የጦር ዕቃችን ሥጋዊ አይደለም ይላል። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። እግዚአብሔር የተመሰገነ ነው። For the weapons of our warfare are not human weapons, but are made powerful by God. Hallelujah. For tearing down stronghold, we tear down arguments ይላል። የኛ የጦር መሳሪያዎቻችን የተሰሩት እንደ ሰው ልማድ አይደለም፣ ሥጋዊ አይደሉም፣ ግን made powerful by God በእግዚአብሔር የተሰሩ የጦር መሳሪያዎች ናቸው ይላል። ሌላው ትርጉም ላይ ደግሞ በእንግሊዝኛው ሲተረጉሙት the weapons we fight with are not the weapons of the world. On the contrary, they have divine power to demolish a stronghold. Hallelujah. ዲቫይን ፓወር መለኮታዊ ኃይል በውስጣቸው ያለ የጦር መሳሪያዎች ነው እኛ የምንጠቀመው የሥጋ ጦር መሳሪያ አይደለም። እኛ የምንጠቀመው መለኮታዊ ኃይል በውስጣቸው ያለ የጦር መሳሪያዎች ናቸው። ዲቫይን ፓወር ያላቸው እግዚአብሔር የተመሰገነ ስትሮንግ ሆልድ የሆኑ ጠንካራ የሆኑ ምሽጎችን ማፍረስ የሚችሉ መሳሪያዎች ነው የምንጠቀመው። ባለፈው አሜሪካ በኢራን ውስጥ የሚገኘውን የኒኩሌር ቦምብ ቦታውን ለመምታት የተጠቀመችባቸው አደገኛ መሳሪያዎች አሉ። እነዛ መሳሪያዎች ከላይ እንደ ፈንጂ ሲጣሉ ውስጥ ገብተው ውስጥ ያለውን ነገር መምታት የሚችሉ ናቸውና ለመጀመሪያ ጊዜ ነው እነዛን የጦር መሳሪያዎች የተጠቀምኩት ብላለች አሜሪካ። ኃይለኞች ናቸው። እታች ድረስ ወርደው ማፍረስ ይችላሉ። በቃ በኮንክሪት በተለያየ ነገር የተሰራን ነገር ሁሉ ጥሰው መግባት ይችላሉ ብላ ነው የተጠቀመችው። እነዛን ጀቶች የተጠቀመችው ማለት ነው። የእግዚአብሔር ቃል ስለኛ የጦር መሳሪያ ሲናገር ስትሮንግ ሆልድ ይሆን ጠንካራ ይሆን ምሽግን የማፍረስ ኃይል በውስጣቸው አለ ይላል። ምን አይነት ኃይል ነው ስንል ዲቫይን ፓወር መለኮታዊ ኃይል በውስጣቸው አለ ይላል። እግዚአብሔር የተመሰገነ ይሁን። እኛ ክርስቲያኖች የክርስቶስ ኢየሱስ ተከታዮች ደቀ መዛሙርት ጋር የክርስቶስ የሆነን እኛ ጋር ያለ የጦር መሳሪያ ሥጋዊ አይደለም፣ መለኮታዊ ኃይል ያለው ነው። ምን ለማድረግ ይላል? ምሽግን ለመስበር የሚያስችል የጦር መሳሪያ ነው ይላል። እግዚአብሔር የተመሰገነ ይሁን። but are made powerful by God እግዚአብሔር ራሱ ፓወርፉል አድርጎ የሰራቸው የጦር መሳሪያዎች ናቸው እኛ ጋር ያሉት። መለኮታዊ ኃይል ያላቸው የጦር መሳሪያዎች ናቸው እኛ ጋር ያሉት። ተራ መሳሪያዎች አይደሉም። እንዲሁ የሚተኮሱ አይደሉም። ተተኩሰው እንዲሁ የሚመለሱ አይደሉም። ዓላማቸውን የሚመቱ ግባቸውን የሚመቱ የጦር መሳሪያዎች እኛ ጋር አሉ ይላል ሐዋርያው ጳውሎስ። ዲቫይን ፓወር ይሁን ዲቫይን ፓወር ቱ ዲሞሊሽ ስትሮንግ ሆልድ ጠንካራ የሆነው ጠላት አይፈርስም ብሎ ያለውን የጦር ምሽግ የማፍረስ ኃይል አቅም ጉልበት ያላቸው የጦር መሳሪያዎች እኛ ጋር አሉ። ዲቫይን ፓወር መለኮታዊ ኃይል ያላቸው የጦር መሳሪያዎች። እነዚህ የጦር መሳሪያዎች ይላል ምሽግን ያፈርሳሉ ይላል።
ይሄ ብቻ አይደለም ይላል፣ ምሽግም ብቻ አይደለም ይላል። ቁጥር 5 ላይ 2 ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ምን ይላል? የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ሃሌሉያ ፕሬዝ ጋድ። እግዚአብሔር የተመሰገነ ይሁን። እኛ ጋር ያሉ የጦር መሳሪያዎች ተራ የጦር መሳሪያዎች አይደሉም። መለኮታዊ ኃይል ያላቸው የጦር መሳሪያዎች ናቸው። እኛ ጋር ያሉ የጦር መሳሪያዎች ስጋዊ አይደሉም፣ መለኮታዊ ናቸው። እግዚአብሔር ይባረክ። Every arrogant obstacles that is raised up against the knowledge of God, and we take every thought captive to make it obey to Christ. ለክርስቶስ እንዲታዘዝ አእምሮን ሁሉ እንማርካለን ይላል። በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለውን የሰውን ሐሳብ እርሱን ምን እናደርጋለን? እናፈርሳለን ይላል። ስትሮንግ ሆልድ የሆነውን ጠንካራ የሆነውን ምሽግ የማፍረስ አቅም ያላቸው መለኮታዊ አቅም ያላቸው የጦር መሳሪያዎች እኛ ጋር አሉ ይላል። እግዚአብሔር የተመሰገነ። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። እንግዲህ ባለፈው ትምህርታችንን ስናቆም እዚህ ጋር ነው ያቆምነው። ለምንድን ነው እኛ ጋር ያለ የጦር መሳሪያ በእግዚአብሔር ለምን ተሰራ? ለምንድን ነው እንደ ሰው ልማድ ማንዋጋው? ምክንያታችን ምንድን ነው ብለን ስንመለከት የእግዚአብሔር ቃል ኤፌሶን ምዕራፍ 6 ላይ ሄዱና ከቁጥር 10 ጀምሮ እንመለከታለን። በእኛ ዘንድ ያለው የጦር መሳሪያ ስጋዊ ያልሆነበት በእግዚአብሔር የተሰራበት ምክንያት እንደ ሰው ልማድ አለመዋጋታችን ምክንያቱ ምንድን ነው? ሲሰድቡን አንሰድብም፣ ሲረግሙን አንራገምም። ቢብሊካል የሆነው ክርስትና ነው የምላችሁ። ጌታ ኢየሱስ ክርስቶስ የሚያሳድዷቸውን ጸልዩላቸው አለ፣ የሚረግሟቸውን መርቋቸው አለ። ትክክለኛው ክርስትና ይሄ ነው። የሚሰድቡንን አንሳደብም፣ ለሚያሳድዱንን ንቀለው፣ ግደለው፣ ውጋው አንልም። ዕድሜውን አሳጥረው፣ ዕድሜዋን አሳጥራት አንልም። ለምን? እኛ የክርስቶስ ኢየሱስ ደቀ መዛሙርት ነን። እኛ ጋር ያለው የጦር መሳሪያ መለኮታዊ የሆነበት ምክንያቱ ምንድን ነው? ለምንድን ነው ሜድ ባይ ጋድ የሆነው? እግዚአብሔር የሰራው መሳሪያ የሆነው ለምንድን ነው ብለን ስንል ኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ወደ ዛሬው ትምህርታችን እንገባለን ማለት ነው። በቀረውስ ይላል በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ካለ በኋላ ልብ በሉ፣ መጋደላችን ከደምና ከሥጋ ጋር አይደለም። የጦር መሳሪያዎቻችን በእኛ ዘንድ ያለው የጦር መሳሪያ ልናነሳው የሚገባን የጦር መሳሪያ ሥጋዊ ያልሆነበት በእግዚአብሔር የተሰራበት ምክንያት እንደ ሰው ልማድ አለመዋጋታችን ምክንያቱ መጋደላችን ከደምና ከሥጋ ጋር ስላልሆነ ነው። ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ እንደሚሞት፣ መከራ እንደሚቀበል፣ እንደሚሰቃይ፣ እንደሚገደል ሲነግራቸው ጴጥሮስ ወሰደውና ገሰጸው ይላል። ይሄ አይሁንብህ፣ አይደረግብህ ብሎ ገሰጸው ይላል እና እንዳው ባንተ ላይ ሊሆን አይገባም አለ ይላል። ጌታ ኢየሱስ ክርስቶስ ዞር በል አንተ ጴጥሮስ እንቅፋት ሆነህብኛል አላለው። ዞር በል አንተ ሰይጣን የሰውን እንጂ የእግዚአብሔርን አታይምና እንቅፋት ሆነህብኛል አለው። አያችሁ፣ በጴጥሮስ ውስጥ የመጣው ሰይጣን እንጂ የጴጥሮስ ሐሳብ አልነበረም። መጋደላችን ከደምና ከሥጋ ጋር አይደል። ስለዚህ መጋደላችን ከደምና ከሥጋ ጋር ካልሆነ ሥጋዊ የጦር መሳሪያ እኛን አይታደገንም ማለት ነው። ሥጋዊ ቦዲጋርድ እኛን አይታደገንም ማለት ነው። እኛን የሚታደገን እኛን አቅም ሆኖ የሚያቆመን መለኮታዊ ዲቫይን ፓወር ያለው
የጦር መሳሪያ ብቻ ነው ወገኖች። የጦር መሳሪያችን ስጋዊ ያልሆነበት፣ የጦር መሳሪያችን ምድራዊ ያልሆነበት፣ የጦር መሳሪያችን በእግዚአብሔር የተሰራበት ምክንያቱ መጋደላችን ከደምና ከስጋ ጋር ስላልሆነ። ካዲያ ከማን ጋር ነው የምንጋደለው? ካዲያ ከማን ጋር ነው የምንዋጋው? ካዲያ ጦርነቱ ከማን ጋር ነው ያላችሁኝ እንደሆነ መጽሐፍ ቅዱሳችን እዛው ኤፌሶን ምዕራፍ 6 ቁጥር 12 ላይ እንዲህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለም። ካዲያ ከማን ጋር ነው መጋደላችን? ከአለቆች፣ ልብ በሉ፣ ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። ኦ ማይ ጋድ ዲድ ዩ ሲ? መጋደላችን ከስጋና ከደም ጋር አይደለም። ስለዚህ ስጋዊ ፕላን፣ ስጋዊ የጦር መሳሪያ ምንም አይጠቅመንም ማለት ነው። እግዚአብሔር የተመሰገነ ይሁን። የምንጋደለው የምንዋጋው ጦር ሜዳ የምንገጥመው ከአለቆች፣ ከስልጣናት፣ ከዚህ ከጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። For our struggle is not against flesh and blood, but against the rulers, against the power forces of this darkness, against the spiritual forces of wickedness in the heavenly place ይላል። አያችሁ፣ ከነዚህ ጋር ነው የምንዋጋው፣ ከነዚህ ጋር ነው ጦርነታችን፣ ከነዚህ ጋር ነው የምንጋደለው። ቤተ ክርስቲያን ትንቅንቋ ከምድራዊ ባለስልጣናት ጋር አይደለም፣ ከባለስልጣኖች ጀርባ የሚሰራ የአጋንንት ምክር ጋር። ቤተ ክርስቲያን ትግሏ ከሌሎች ጋር አይደለም፣ ከሃይማኖት ድርጅቶች ጋር አይደለም፣ ከሃይማኖት ድርጅት ጀርባ የሚሰራ የጠላት ኃይል ጋር ነው። ወገኖቼ በስጋ የምንገጥመው ትግል የለንም። በጦር መሳሪያ የምንገጥመው ትግል የለንም። በጋርዶች የምንገጥመው ትግል የለንም። የኛ ትግላችን፣ የኛ ጦርነታችን ልብ በሉ against the rulers, against the power, against the worldly forces of this darkness, against the spiritual forces of wickedness in the heavenly places ይላል። ከአለቆች፣ ከስልጣናት፣ ከዚህ ከጨለማ ዓለም ገዢዎች በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ጦርነታችን። ስለዚህ ነው ጦር መሳሪያዎቻችን ሜድ ባይ ጋድ የሆኑት። ለዚህ ነው ዲቫይን አውቶሪቲ ሊኖራቸው የሚገባው፣ መለኮታዊ ኃይል ሊኖራቸው የሚገባው። ለዚህ ነው ወገኖቼ እግዚአብሔር በቤተ ክርስቲያን ውስጥ ያስቀመጠው መለኮታዊ ኃይል ነው፣ መለኮታዊ ስልጣን ነው። አባቶቻችንን፣ ሐዋርያትን፣ ነቢያትን የቀደመችውን ቤተ ክርስቲያን የረዳ ይሄ መለኮታዊ ኃይል ነው። በስጋ የምናወጣው ስትራቴጂ፣ በገንዘብ የምናወጣው ስትራቴጂ ይሄንን ፎርስ ሊያፈርስልን አይችልም። ገንዘብ አስፈላጊ ነው፣ እቅዶች አስፈላጊ ናቸው። ነገሮቻችን ሁሉ ግን በመንፈስ ቅዱስ ኃይል መታቀድ አለባቸው። በመንፈስ ቅዱስ ኃይል መውጣት አለባቸው። በመንፈስ ቅዱስ ኃይል መከናወን አለባቸው። ከመንፈስ ቅዱስ ውጪ የሆነ ኃይል ቤተ ክርስቲያንን አይረዳትም። ዲቫይን የሆነ ፓወር ያስፈልገናል። መለኮታዊ የሆነ ኃይል ያስፈልገናል። መለኮታዊ የሆነ ስልጣን ያስፈልገናል። መለኮታዊ የሆነ ህብረት ያስፈልገናል። መለኮታዊ የሆነ አጀንዳ ያስፈልገናል። መለኮታዊ የሆነ ሰው የማይሸት መለኮታዊ የሆነ አስተሳሰብ ያስፈልገናል። ቤተ ክርስቲያን ወደሚቀጥለው ትውልድ ማደግ የምትችለው ይሄንን መለኮታዊ ኃይል መልበስ ስትችል ብቻ ነው። Against the rulers, against the power, against the worldly force, this darkness, against the spiritual force of wickedness in the heavenly place. ከነዚህ ጋር ለመዋጋት ስጋዊ የጦር መሳሪያ አያስፈልገንም። ጋርድ አያስፈልገንም።
የኢየሱስ ክርስቶስ ስም በቂ ከበቂም በላይ ነው። በስሜ አጋንንትን ያወጣሉ አለ። በስሜ በሽተኞች ይፈወሳሉ አለ። ዘይት ቀብተው በጌታ ስም ቢጸልዩ በሽተኞች ይድናሉ አለ። የጌታ ስም በሕይወታችን ሊነግስ ያስፈልጋል። ከስሞች ሁሉ በላይ ስም የተሰጠው የናዝሬቱ ኢየሱስ በላይ በሰማይ በታች በምድር ከምድርም በታች ያለ ጉልበት ሁሉ የሚንበረከከው በኢየሱስ ክርስቶስ ስም ነው። መለኮታዊ ኃይል ያስፈልገናል። ዲቫይን የሆነ ፓወር። እግዚአብሔር የተመሰገነ። ይሄንን ኃይል ነው ልጆቻችን መልበስ ያለባቸው። ይሄንን ኃይል ነው ይሄ ጀነሬሽን መልበስ ያለበት። the next generation በዚህ ኃይል ነው መታደስ ያለበት። ይሄንን ኃይል የሚያጣጥል የመንፈስ ቅዱስን ክብር የሚያዋርድ የትኛውንም ነገር ዝም ማለት የለብንም። ቤተ ክርስቲያን ያለ መንፈስ ቅዱስ ኃይል ያለ መንፈስ ቅዱስ ስጦታ ይሄንን ኃይል መቃወም አትችልም። አለቆች፣ ስልጣናት፣ የዚህ የጨለማ ዓለም ገዢዎች በሰማያዊ ስፍራ ያለ የክፋት መንፈሳዊ ሰራዊት ጋር ነው ጦርነቱ፣ ውጊያው፣ መጋደላችን ከስጋና ከደም ጋር አይደለም። እከሌ ምን አለ እከሊት ምን አለች አይደለም። ዞር በል አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አትመለከትም፣ አታውቅምና እንቅፋት ሆነብኛል፣ ዞር በል አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል መገለጥ የመጣለት የክርስቶስ ኢየሱስ ማንነት የገባው ይሄንን በሰማያት የሚኖር አባቴ እንጂ ሥጋና ደም አልገለጠልህም የተባለ ጴጥሮስ ነው። መልሶ አይሁንብህ አይደረግብህ የሚለው ሰይጣን የተጠቀመበት። እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ስንኖር ይሄንን ዲቫይን የሆነ አውቶሪቲ አናቃልለውም። ይሄንን ዲቫይን የሆነ የቤተ ክርስቲያን መንፈሳዊ ኃይል አናቃልለውም። አለቆችን፣ ስልጣናትን፣ የክፉ መንፈሳዊያን ሰራዊትን የምንዋጋው በስጋዊ የጦር መሳሪያ አይደለም። መለኮታዊ ዲቫይን የሆነ ፓወር ያስፈልገናል። ለዚህ ነው ሜድ ባይ ጋድ የሆነ ጦር መሳሪያ የተሰጠ። ኒው ሊቪንግ ትራንስሌሽን ላይ ሲተረጉሙት for we are not fight against people made of flesh and blood ከስጋና ከደም ከተሰሩት ከሰዎች ጋር አይደለም ጦርነታችን but against the evil rulers and authorities of the unseen world ማቲና ጎቫዲያማስ unseen world በማይታየው ዓለም ውስጥ የሚሰሩ evil spiritoች አሉ። የዲያብሎስ መልእክተኞች አሉ። የዲያብሎስ ሰራተኞች አሉ። መጋደላችን authorities of the unseen world ከማይታየው ዓለም ጀርባ የሚሰራ የአጋንንት ምክር አለ። ይሄ ብቻ አይደለም አለ against those mighty powers of darkness who rule this world ይሄንን ዓለም እያስተዳደሩ እየገዙ ያሉ ከሰማያዊ ስፍራ ያሉ ኃይልና አቅም ያላቸው የአጋንንት ሰራተኞች አሉ። and against wicked spirit in the heavenly realms ይላል። አያችሁ፣ እነዚህ ናቸው በማይታየው። እኛ የሚታየውን ነው ጦርነት የምንለው። እከሌ እንዲህ ተናገረ፣ ከሌ እንዲህ አለች፣ ከሌ እንዲህ አለ። ከከሌ ጀርባ የተናገረውስ ከከሊት ጀርባ የሚናገረው ያንን የጠላት ኃይል ማየት ካልቻልን ወገኖች የቤተ ክርስቲያን መቀጠል አትችልም። ቤተ ክርስቲያን መቀጠል የምትችለው አንድና አንድ በእግዚአብሔር የተሰራውን የጦር መሳሪያ ለብሳ መውጣት ስትችል፣ የጦር ዕቃዋን ማንሳት ስትችል፣ ዲቫይን ፓወር አውቶሪቲ መያዝ ስትጀምር ነው። ሌላው ትርጉም ላይ ደመሴጅ ላይ ደግሞ ሲተረጉሙት እንዲህ ብለው ተርጉሞታል። this is not no afternoon athletics contest that we will walk away from the forget about in a couple of hours. This is for keeps a life or death fight to the finish against the devil and all his angels. አያችሁ፣ ገባ በጀምር አድርገን የምንተወው ሩጫ አይደለም። ገብተን ፎጣ ተጥሎልን የምንወጣው የቦክስ ሬስሊንግ ውስጥ አይደለም ያለነው። ያለነው እውነተኛ ጦርነት ውስጥ ነው ያለነው። ደም እስከ ማፍሰስ ልንጋደል የሚገባን
ጦርነት ውስጥ ነው። ይሄ ጦርነትን እስከ መጨረሻ ኪፕ አድርገን ማሸነፍ አለብን። በወደደን በርሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በአሸናፊዎች በላይ የሚያቆመንን የጌታን ስም ይዘን እስከ መጨረሻው የምንዋጋው ጦርነት ነው። a life or death fight to the finish። በሞትና በሕይወት መካከል እስከ መጨረሻው የምንጋደለው ጦርነት ውስጥ ነው ያለ ነው። የምንጋደለውም ይላል against the devil and all his angels። አያችሁ፣ ከዲያብሎስና ከእርሱ መልእክተኞች ጋር ነው ጦርነታችን። ከዲያብሎስ ጋር የሚደረግ ጦርነት በመሳሪያ አይቆምም፣ በቦዲጋርድ አይቆምም። መለኮታዊ ኃይል ያላቸው ሃሌሉያ ለካኒያዶ ሳካፖራዲና ማጋንዶ መለኮታዊ ኃይል ያላቸው የጦር መሳሪያዎቻችንን ማንሳት አለብን። ቤተ ክርስቲያን ይሄንን ጦርነት ማሸነፍ የምትችለው የመለኮታዊ ኃይል ያለ የጦር መሳሪያዋን ስታነሳ ብቻ ነው። ጀነሬሽን እየተወሰደብን ነው። ትውልድ እየተነጠቅን ነው። ቤተ ክርስቲያን ተነሺ፣ የጦር መሳሪያሽን አንሺ፣ መለኮታዊ የጦር መሳሪያሽን አንሺ። በዚህ መለኮታዊ የጦር መሳሪያ ላይ የወጣውን የትኛውንም ተግዳሮት እያፈረሰች መቀጠል የምትችለው ቤተ ክርስቲያን ይሄ ዕውቀት ሲኖራት ብቻ ነው። መጋደላችን ከሥጋና ከደም ጋር አይደለም። የጀመርነው ጦርነት ገብተን የምንወጣበት አይደለም። የጀመርነው ጦርነት ኢትስ ኦኬ ብለን የምንለው አይነት አይደለም። በሞትና በሕይወት መካከል፣ ትውልድን በማትረፍና በማስመለጥ መካከል፣ ራሳችንን በማታደግና ባለመታደግ መካከል ያለ ጦርነት ነው። ቴኪት ኢዚ የምንወስደው ጦርነት ላይ አይደለም ያለ ነው። መለኮታዊ ኃይል ያለውን የጦር መሳሪያችንን ማንሳት አለብን ወገኖች። በጣም በሚገርም ሁኔታ ነው በእንግሊዘኛው ላይ የጻፉት this is for keeps a life or death fight to the finish against the devil and all his angels. Wow. Authorities of the unseen world, the evil rulers, against those mighty powers of darkness who rule this world. ባለስልጣኖችን ጀርባ ሆነው የሕዝብን ጭንቀትና የሕዝብን መከራ የሚያበዛ የትኛውንም የአጋንንት ኃይል ቤተ ክርስቲያን ማስቆምና መምታት የምትችለው ይሄንን መለኮታዊ የሆነ የጦር መሳሪያ ስታነሳ ብቻ ነው። ቤተ ክርስቲያን መለኮታዊ የጦር መሳሪያችንን እናንሳ። አገልጋዮች ይህን የጦር መሳሪያ እንልበስ። ትውልዱም ይህን የጦር መሳሪያ እንዲለብሰው እናስነሳ። ዘመኑ የደም ማፍሰስ ዘመን ነው። ዘመኑ የመሞትና የመኖር ዘመን ነው። ለመቆም ከፈለግን ይሄንን የጦር መሳሪያ ማንሳት አለብን። እንዲሁ በቡናና ሻይ እየጠጣን የምንዋጋው ጦርነት አይደለም። እንዲሁ እያወራን የምንታገለው ጦርነት አይደለም። ይሄ ጦርነት against the evil rulers, authorities of the unseen world, against those mighty powers of darkness who rule this world, and against wicked spirits in the heavenly realm, the devil and his angels. ከደምና ከሥጋ ጋር አይደለም መጋደላችን። ሲሰድቡን መልሰን ሰድበን የምናቆምበት ዘመን ላይ አይደለም ያለነው። የመጽሐፍ ቅዱስ እውነት ይሄ ብቻ ነው። ጦርነታችን ከሥጋና ከደም ጋር አይደለም፣ ከሰዎች ጋር አይደለም። ጦርነታችን ከአለቆች ከስልጣናት ጋር፣ ልብ በሉ፣ ከዚህ ከጨለማ ዓለም ገዢዎች ጋር። ዋው! ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። ታዲያ ምን እናድርግ ስንል የእግዚአብሔር ቃል ቁጥር 13 ላይ ኤፌሶን 6:13 ላይ ምን ይላል? ስለዚህ በክፉ ቀን፣ ይሄ ክፉ ቀን ነው። አሁን ያለንበት ዘመን ክፉ ቀን ነው። አመኑም አትመኑም ያለነው በክፉ ቀን ላይ ነው። በክፉ ቀን፣ በመጨረሻው ዘመን፣ በዘመን እላቂ ላይ ነው ያለነው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን ሰዎች እንዲህ ይሆናሉ ተብሎ የተጻፈውን ቃል ልብ ብላችሁ
ራስ ወዳድ፣ ገንዘብን የሚወዱ፣ መልካምን ነገር የማይፈልጉ፣ እርቅን የማይሰሙ፣ ቅድስና የሌላቸው እነዚህን ሁሉ ነገሮች ስታዩ ያለነው መጨረሻ ላይ እንደሆንን ታስተውላላችሁ። ታዲያ መጨረሻ ላይ ካለን በክፉ ቀን ላይ ለመቃወም፣ ለመቆም፣ ለማሸነፍ፣ ድል ለማድረግ፣ ሁሉንም ፈጽሞ ለመቆም እንድንችል ካስፈለገ ኤፌሶን ላይ ምን ይላል? የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። የእግዚአብሔርን ዕቃ ጦር ሁሉ አንሱ። ለምንድን ነው የእግዚአብሔርን ዕቃ ጦር ሁሉ የምናነሳው? በክፉ ቀን ለመቃወም ኢኩዊፕድ መሆን አለብን ማለት ነው። መታጠቅ አለብን ማለት ነው። ለምንድን ነው የምንታጠቀው ስንል ክፉ ቀን ላይ ነው ያለ ነው። ለምንድን ነው መታጠቅ ያለብን ስንል ሁሉንም ፈጽመን መቆም እንድንችል። መንገዳገድ አለ፣ መውደቅ አለ፣ መሸነፍ አለ ማለት ነው። መቆም ካለብንና መጽናት ካለብን መለኮታዊ የሆነውን የጦር መሳሪያ ማንገብ አለብን። መጋደላችን ከሥጋና ከደም ጋር አይደለም ወገኖች። የጦር መሳሪያዎቻችን ሥጋዊ አይደሉም። የጦር መሳሪያዎቻችን መለኮታዊ ናቸው። ይህንን መለኮታዊ የሆነ የጦር መሳሪያ እግዚአብሔር የሰጠን ምክንያቱ ከማን ጋር እንደምንጋደል ያውቃል። ከማን ጋር እንደሆነ ጦርነቱ ያውቃል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በማቴዎስ 16 ላይ ለነ ጴጥሮስ ለደቀ መዛሙርቱ ሲነግራቸው ቤተ ክርስቲያኔን በዚች ዓለት ላይ እሰራለሁ አለ። የገሃነም ደጆች አይችሏትም አለ። የቤተ ክርስቲያን ጦርነቷ፣ የቤተ ክርስቲያን ትግሏ ከገሃነም ደጆች ጋር ነው። ከነከሌ ጋር አይደለም፣ ከነከሊት ጋር አይደለም። የጦር መሳሪያዎቻችን መለኮታዊ ኃይልን ያላቸው። ለምን? መጋደላችን ከሥጋና ከደም ጋር ስላልሆነ። ዛሬ ወገኖቼ ወደምንታጠቃቸው የጦር መሳሪያ አይነቶች ከመግባታችን በፊት ዛሬ አስረግጠን ልናውቅ የሚገባን ነገር ከከሊትና ከከሌ ጋር አይደለም ጦርነቱ። ከባለስልጣኖች ጋር አይደለም ጦርነቱ። ቤተ ክርስቲያን በክርስቶስ ኢየሱስ አምነን የዳንን እኛ የክርስቶስ አካል የተባለን በክርስቶስ አካል ውስጥ ያለን የአካሉ ብልቶች ዛሬ ጠላታችንን አጥብቀን እንወቀው። ጠላታችን አሁን እንደተነጋገርነው አለቆች ናቸው፣ ስልጣናት፣ በዚህ በጨለማ ዓለም ውስጥ ያሉ ገዢዎች፣ በሰማያዊ ስፍራ ያለ የክፉ መንፈሳዊ ሰራዊት ጋር ነው ጦርነታችን። መለኮታዊ ኃይል ዲቫይን የሆነ ፓወር የተሰጠን ለዚህ ነው። ምሽግን የሚያፈርስ ሃሌሉያ፣ አእምሮን የሚማርክ ለክርስቶስ እንዲገዛ የሚያደርግ ይሄ መለኮታዊ ኃይል ነው። መለኮታዊ አውቶሪቲ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ለዚህ ነው ደቀ መዛሙርቱን ምን አላቸው? ማቴዎስ 28 ላይ በሰማይና በምድር ያለ ስልጣን ሁሉ ተሰጠኝ አላቸው። በሰማይም በምድርም ያለ ስልጣን ሁሉ ለእኔ ተሰጠኛል። በዚህ ስልጣን ነው የላካቸው። ሂዱ አላቸው፣ ወንጌልን ለፍጥረት ሁሉ እንዲሰብኩ፣ ደቀ መዛሙርት እንዲያደርጉ፣ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ሲያዛቸው በዚህ መለኮታዊ ስልጣን ነው ያዘዛቸው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ አለ። ማርቆስ ወንጌል ምዕራፍ 16 ላይ እነርሱ ወጥተው በየስፍራ ሁሉ ሰበኩ ይላል። ጌታም ከእነርሱ ጋር ሆኖ ቃሉን በምልክት ያጸና ነበር አለ። እውነተኛው የወይን ግንድ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ያለ እርሱ ምንም ማድረግ አንችልም። ያለ መንፈስ ቅዱስ ምንም ማድረግ አንችልም። ስለዚህ ትግላችንና ጦርነታችን ከሰው ጋር እንዳልሆነ አውቀን ይሄንን መለኮታዊ የጦር መሳሪያ ማንገብ አለብን። መጋደላችን ከደምና ከሥጋ ጋር አይደለም። ጦርነቱ ከሰዎች ጋር አይደለም። ጦርነቱ ሥጋ ለብሰው ከሚመላለሱ ሰዎች ጋር አይደለም።
የተሰጠን የጦር መሳሪያ መለኮታዊ ኃይል አለው። ሃሌሉያ! ክብር ለጌታ ይሁን። ከስም ሁሉ በላይ ስም የተሰጠው በላይ በሰማይ በታች በምድር ከምድርም በታች ያለ ጉልበት ሁሉ በስሙ የሚንበረከክለት ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የሚመሰክርለት አንድ ጀግና አለ። የነገሥታት ንጉሥ የጌቶች ጌታ የተባለ አለቅነት በጫንቃው ላይ ያለ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራ የናዝሬቱ ኢየሱስ አለ። ወገኖቼ የጦር መሳሪያችን መለኮታዊ የሆነበት ምክንያት መጋደላችን ከአለቆች፣ ከስልጣናት፣ ከማይታየው ዓለም ገዢዎች ጋር ነው። ስለዚህ መጽሐፍ ቅዱሳችን ምን ይላል? የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። የእግዚአብሔርን ዕቃ ጦር ሁሉ አንሱ። ይህንን ዕቃ ጦር ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ጀምረን እናየዋለን። እያንዳንዱን የዕቃ ጦር ወገኖቼ የሚገርም ነገር እግዚአብሔር መንፈስ ቅዱስ ያስተምረናል፣ ያስታጥቀናል። ለዘመናችን ለትውልዳችን የሚሆን ነገር አንስተን እንቆማለን። በክፉ ቀን ለመቃወም ሁሉንም ፈጽመው ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እግዚአብሔር የተባረከ ይሁን። እግዚአብሔር አምላክ ይባርካችሁ። ተባረኩ። ጌታን እጅግ አድርጌ ያመሰግናለሁ። ይህንን መለኮታዊ የጦር መሳሪያ መለኮታዊ ኃይል ያለው የጦር መሳሪያ ይዘን በምናደርገው ፍልሚያ ውስጥ መሸነፍ የለም። ድል የቤተ ክርስቲያን ነው። አባቶቻችን ድል አድርገው ያልተቀየጠ ያልተሸቀጠውን ወንጌል በእጃችን አስገብተዋል። ይሄ ወንጌል በእኛም ዘመን አይሸቀጥም፣ አይለወጥም፣ አይቀየጥም። እውነትን ለትውልድ እናስተላልፋለን። የሚመጣው ትውልድ ንጹሕ ወንጌልን እንዲረከብ ከኛ መለኮታዊ የጦር መሳሪያዎቻችንን እናንሳ፣ እንልበሳቸው፣ እንታጠቅ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ይህንን መልእክት የሰማችሁ ደግሞም ከዚህ በኋላ የምትሰሙ ሁሉ የቃሉ መንፈስ ያግኛችሁ። እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እንባርካለን። አብረን እንጸልይ። ሃሌሉያ። መጋደላችን ከሥጋና ከደም ጋር አይደለም። ለዚህ ነው መለኮታዊ ኃይል ያላቸው የጦር መሳሪያዎች የተሰጡ። ወገኖቼ ከዘር ማንዘር የሚመጣ የትኛውም የአጋንንት ኃይል በጌታ በኢየሱስ ስም ምክሩ ይፈርሳል፣ ሥራው ይፈርሳል። ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣል። መኖሪያችን የዘላለም አምላክ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አባት ሆይ ሰልፉ ምን ያህል ከባድ እንደሆነ ስለምታውቅ ሰማያዊ መለኮታዊ የሆነ የጦር መሳሪያ ስለሰጠህን ጠላታችን ዲያብሎስን የምንመታበት፣ ምክሩን የምናፈርስበት፣ ጥንስሱን የምንደፋበት፣ አጋንንትን የምናወጣበት መለኮታዊ ኃይል ያለው ስም ከስሞች ሁሉ በላይ የሆነውን ስም በአንደበታችን ላይ ስላስቀመጥክ አመሰግንሃለሁ። ጌታ ኢየሱስ ክርስቶስ ጌታ ነህ። ጌታ ኢየሱስ ክርስቶስ አዳኝ ነህ። በኢየሱስ ክርስቶስ ስም በዚህ ሰዓት በየትኛውም አቅጣጫ ከማይታየው ዓለም የተያዙ የአጋንንት ኃይላት የከበዱባቸው በኢየሱስ ክርስቶስ ስም ከዚህ ሥርዓት ነፃ ይውጡ። አእምሮ ሁሉ ለክርስቶስ ይማረክ። በናዝሬቱ በኢየሱስ ክርስቶስ ስም የቤተ ክርስቲያን አቅሟ ይታደስ። እንደገና መነሳት ይሆንልን፣ እንደገና መውጣት ይሆንልን፣ እንደገና አቅም ማግኘት ይሆንልን፣ እንደገና ተያይዞ መነሳት ይሆንልን። አባቶ ይሄንን መለኮታዊ ኃይል የሚያግፋፋ የትኛውም እግዚአብሔር በሰው አንደበት ላይ የተቀመጠ የትምህርት የሚመስል ክፉ ሐሳብ በኢየሱስ ክርስቶስ ስም የተመታ ይሁን። መንፈስ ቅዱስ አሁንም ቤተ ክርስቲያንህን ውረስ። አሁንም ክርስቶስን አክብረው። አሁንም ወደ እውነት ምራን። አሁንም ለክርስቶስ ካለው ወስደህ ንገረን። ሁሉን ኢየሱስ ክርስቶስን ለማክበር ተጠቀምበት። ስለ ወገኖች አመሰግንሃለሁ። አባቶ ይሄንን መልእክት ለብዙዎች እንዲደርስ አንተ አድርገው። ስለ ሁሉም ተባረክ። ክብር ሁሉ ለአንተ ይሁን። ቀሪውን ጊዜና ሰዓት ባርክልን። ለመሸባቸው መልካም እንቅልፍን ስጣቸው። ቀን ላይ ላሉ፣ በሥራ ቦታ ላሉ